አበሻ ሲተረት ምን ይላል? የሰው ሆዱ የወፍ ወንዱ አይታወቅም አይደል? እኛ የወፍ ወንዱን እናሳያችሁ፣ የሰው ሆዱ እናንተ ወቁልን። ወፍ ወንድና ሴት መሆኑን ለማወቅ ከፈለጋችሁ አንድ ነገር ነው ማድረግ ያለባችሁ። በጣም ከለሩ የሚያምረው ድምፁ በጣም የሚስረቀረቀው ማን ነው? ወንዱ ነው። ይሄም የሆነበት ምክንያት መጠየቅ ከአዳም ወይ ከአደም ጎን ስለሆነ ነው። የፍቅር ጥያቄ የትዳር ጥያቄ የሚጠይቀው ሁሉም ወንድ ስለሆነ ነው። ድምፁ ካላማራት ከለሩ ካላማራት እሺ አትለውም ማለት ነው። ከዛ በሻገር ግን የሚገርም ነገር አላቸው። እሱ ብቻ አይደለም። ያ ማለት አያቴ ዛላ ለበርበሬ ነው ትላለች። የሰው ልጅ ቁመናው ስላማረ መልኩ ስላማረ ድምፁ ስላማረ አይደለም ሰው የሚያሰኘው ግብሩ ነው አይደለ? በግብርም ይገለጻሉ። እንዴት አትሉኝ? እነዚህ ወፎች ቤት ሲሰሩ ወንዶቹ ናቸው ቤት የሚሰሩት። አሁን የምታዩት ልመና ነው። እዩት እጃቸውን። ካሜራማኖች በቻላችሁት መጠን ወፎቹ ሲርገበገቡ ብቻ ይዩልኝ። በር ላይ በራቸው ላይ ተቀምጠው ይርገበገባሉ አይደለ? ጮሆታቸው እየለመኑ ነው። ነይና ግቢና እይልኝ። ሴቷ ትገባና ታየችው በኋላ ካልጣማት ወጣ ሌላ ቤት ትገባለች። ከዛም ወጣ ሌላ ቤት ትገባለች። የተመቻት ቤት ውስጥ ትቀራለች። ስለዚህ መልክና ድምፁ ብቻ ሳይሆን ስራውን መልካም መሆን አለበት። አንድ ይሄን ትማራላችሁ። ሁለትና በጣም የሚገርመኝ ለኛ በተለይ ለወንዶች የሚገርመኝ ነገር አፍቅረናቸው ያጣናቸው ሰዎች የሉ? ወደናቸው ያጣናቸው ሰዎች እዩት። ይህ ወንድ ገብቶ ወጣች አይደለ? አሁንም ልመናውን አያቆም። እህል ውሃ የሚላት ትመጣለች። እሱ ቤት የወጣችው እዛ ቤት ሂዳ ጎጆ መስርታለች። የሱ ግን ገና ትመጣለች። ስለዚህ መጠበቁን አያቆምም። እህል ውሃ ማለትም ይሄ ነው። ሁለተኛው ሌላው ሚስጥር